እኛ ድንግል ማርያም አማላጅነት ስንል ክርስቶስ በዕለተ ዓርብ የሰራው የእርቅ ስራ እየተካ ነው፣ ለእሷ እየሰጠ ነው። ወይም ማለት ማርያም ሲደመር ክርስቶስ እኩል ይሆናል መዳን የምንል ይመስላቸዋል። እንደዚህ የሚባል ነገር የለም። ድህነትን የሚሰጥ እርሱ ብቻ። ድንግል ማርያም ምክንያተ ድኂን ወደ ድነት የምታደርስ ነው። ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ ካመጣ እኔ ዛሬ ማርያምን አማልጅ ይላታል እንዴ? ፓስተር ያማልዳል የሚል ሴት አለ እንዴ? ነውር አይደለም እንዴ? ነውር እኮ ነው። ፓስተሩ እያማለደ እኮ ነው። ጌታ ኢየሱስ ሆይ ይሄን ህዝብ እንዲህ አድርግ እኮ ምልጃ ማለት እኮ አንዱ ለሌላው መጸለይ ነው። እንደው የሚናደደው ሰው ለማርያም ሲሆን ነው የሚነደው ጥርሱን እንዳይሰጣል የሚያፋጨው ለማርያም ሲሆን ነው። ለሱ ሲሆን የጸልይልሻለሁ የጸልይልሃለሁ የሚል ሰው ይሄ በጣም ከፍተኛ አለመረዳት። ሶስት መልእክቶችን የማስተላልፈው አንደኛው መጽሐፉን የጻፍኩባቸውን ሁለት ምክንያቶች ነው የምናገረው። ሁለቱ መልእክቶች እዚህ ላይ ያተኩራሉ ማለት ነው። የመጨረሻው አንድ የሆነ ሁለቱ መልእክቶች ስለ እመቤታችን፣ ስለ ቅድስት ድንግል ማርያም፣ ስለ ወላዲተ አምላክ ሁለት ክፍሎችን የተመለከተ ነው መጽሐፉን መጽሐፍ ያስፈለገው። የመጀመሪያው በእመቤታችን በቅድስት ድንግል ማርያም ላይ የሚሰቃዩ ቤተክርስቲያንንም የሚፈትኗት ወንድሞቻችን እህቶቻችን አሉ። ከቤተክርስቲያን የወጡ ቀድሞም ያልነበሩ እዚህም ቆይተው የወጡ የእሷን ርዕሰ ጉዳይ አድርገው ቤተክርስቲያንን ፈተና የሚያደርጉ የሚያበዙባት፣ ምዕመናንንም የድንግል ማርያምን ስም እንደ ማስረጃ እያቀረቡ ከቤተክርስቲያን የሚያስኮበልሏት ሰዎች አሉና ሁለትን ዓላማ አድርጌ ይህ መጽሐፍ እንድጽፍ አስገድዶኛል። አንድ ጌታችን መድኃኒታችን ኢየሱስ ክርስቶስ የሞተላቸውን በጎች እንዳይነጠቁ ለመጠበቅ፣ ሁለተኛ የወጡትን ምዕመናን ወይም ያልመጡትን እነዚህን ጥያቄያቸውን አጥርቶ ለመመለስ ነው። በቤተ ክርስቲያን ትምህርት በዕቅበተ እምነት መንገድ ማጥቃት ተገቢ አይደለም፣ ማሸነፍ ተገቢ አይደለም፣ መመለስ ነው እንጂ የማጥቃት ስሜት የለኝም። እዚያም መጽሐፍ ውስጥ በተቀመጠው መሰረት ተከራክሬ የማሸነፍ ወይም ደግሞ አዋቂ የመባል ፍላጎት የለኝም። ክርክር ቅንነትና ሰውን የማዳን ፍላጎት ከሌለበት ሰውን ያጠፋዋል እንጂ አይመልሰውም። እና ለእነዚህ ወንድሞቻችን አንድ እነሱ በእመቤታችን ምክንያት ጥያቄ እያነሱ ከእውነተኛይቱ በረከት የሚያስኮበልሏቸውን ምዕመናን ለመጠበቅ ነው። ሁለት እነሱን ለመመለስ ነው። በዚህ መሰረት በእመቤታችን ጉዳይ የሚነሱ ጥያቄዎችን ሰዎቹ ከምን ምክንያት እንደሚያነሷቸው እነዚህን ነገሮች ምናልባትም ዛሬ ብቻ የማገኛቸው ምዕመናንም ልትኖሩ ስለምትችሉ ባስተላለፍ ደስ ይለኛል። ይህንን ሳስተላለፍ በእመቤታችን ላይ የሚያነሷቸው ጥያቄዎች ከሶስት ምክንያቶች የተነሳ ናቸው። እነዚህ ሶስት ምክንያቶች አጠቃላይ ኦርቶዶክሳዊት ቤተክርስቲያን ላይ ለሚያነሷቸው ጥያቄዎች ሁሉ ማጠቃላይ ይሆኗቸዋል ብዬ አስባለሁ። እነዚህን ሰዎቹ የተሳሳቱባቸውን ምክንያቶች የሚገልጹልኝ ሶስት የእንግሊዝኛ ቃላትን ልጠቀም ነው። ፍቀዱልኝ። ትፈቅዳላችሁ? እንግሊዝኛ ግን አላውቅም። ቃላቱ አንድ ቅርብ ለማድረግ ነው። ሲጀመር ቋንቋ የሊቅነት ምልክትም አይደለም። እኔ አላውቅም። ስለማታውቅ ነው እንደዚህ ልትል እንዳትሉ። አላውቅም፣ ግን ቋንቋ ማወቅ ሊቅ አያሰኝም፣ ብርቅም አይደለም። እና ልላችሁ እንዲያውም አንድ ከውጭ ሀገር የመጣ ሕፃን ያለኝ ልንገራችሁ። አማርኛ ትሰማለህ? እኔ አላሌን አይደለም ሌላ አባት ነው ያለ። አንድ አባት አንድ ገዳሚ ሂዶ ልጄን ይምከሩልኝ ይላቸዋል። ሰውየው ከውጭ ሀገር ይዞት መጥቶ ነው። አማርኛ ትሰማለህ ልጄን ሲሉት አልሰማው። ልጁ አይሰማም፣ እውነት ግን ይሰማል። ከዚያ ምን ሐዋርያት እኮ 72 ቋንቋ ይችሉ ነበር። ታዲያ እርስዎ የሐዋርያት ስልጣን ይዘው ለምን እንግሊዝኛ አይችሉም? አስቸጋሪ ነው በጣም። እናንተ እኮ በጣም ኃይለኞች ናቸው እውነት ለመናገር ማለት ነው። እና እንደዚህ አልኩኝ ብሎ ልጁ አባቱ ነግሮኛል። ያው እንደዚያ ብሎ አግኝቼዋለሁ ልጁ። አንተሳ ብትሉኝ እኔም እንደዚያው ነኝ፣ ግን እነዚህ ቃላት ያስረዱልኛል። እና 3 ኤምስ ማለት ትችላላችሁ። 3 ኤም ፊደላት 3 ኤሞች ናቸው። እነሱ ነው የምጠቀም። እነዚህ ምን ናቸው? ሚስ አንደርስታንዲንግ፣ ሚስ ሊዲንግ እና ሚስ ሪፕሬዘንቲንግ ናቸው። እነዚህ ሶስቱን ቃላት ተጠቅመው ነው ቤተክርስቲያንን የሚበጠብጧትም
የሚወጡ ሰው የሚያስፈወድሉ። የመጀመሪያው ከቤተ ክርስቲያን የወጡ ሰዎች ስለ ድንግል ማርያምም ሆነ ስለሌላው የቤተ ክርስቲያን ስርዓት አምልኮ ሚስ አንደርስታንዲንግ አላቸው። 3 ሚስስ ማለት ትችላላችሁ፣ ወይም 3 ስህተቶች ማለት ሶስቱ የስህተት መንገዶች ናቸው። አንደኛው ሚስ አንደርስታንዲንግ ነው። ሚስ አንደርስታንዲንግ ማለት አለመረዳት፣ ሚስ ኢንተርፕሪቴሽን ወይም ደግሞ ሚስ ኮንሰፕሽን ወይም ደግሞ እንደዚህ ሐሰተኛ መረዳት፣ ብዥታ፣ ሌላ መልክ ተረግጦ መሄድ። የጅብ ሽኩል ቀንድ ይነክሳል እንደተባለ ስጋውን ትቶ ቀንዱን ነክሶ መሮጥ እንደማለት እና በሚገባ አለመረዳት እና ቤተክርስቲያንን አለመረዳት አላቸው። ካለመረዳታቸው የተነሳ ለምሳሌ ልንገራችሁ፣ የማይረዱትን ነገር ምን ይመስላቸዋል መሰላችሁ? ምንድን ይመስላቸው? ለምሳሌ ነፍሴ በመድኃኒቴ በእግዚአብሔር ደስ ይላታል ይላል። ነፍሴ በመድኃኒቴ በእግዚአብሔር ደስ ይላታል የሚለውን ይዙና እመቤታችን እግዚአብሔርን መድኃኒቴ ብለዋለችና ኃጢአት ስለኖረባት ስላዳነት ነው ይላል። እንደዚህ አይደለም። ለምሳሌ ይሄናው ጅብ ሊበላይ ሲል አንድ ሰውዬ ከጅቡ ቢያስጥለኝ ከጅቡ አዳነኝ ቢል ከቆረጠመኝ በኋላ አዳነኝ ማለት አይደለም ማለት ምን ማለት ነው? እንዳይበላኝ አዳነኝም ይሆናል ማለት ነው። እንዳይበላኝ አዳነኝ። ስለዚህ ምን ማለት ነው? አዳነኝ ስትል እመቤታችን እንዳይኖርብኝ ጠበቀኝ ማለት ነው። አቀባ ጰራቅሊጦስን ከርሰማ ወይ ረውሰት በምንትኒ እምዘፈጠራ እምጽውር ጽሮየ ገብራ። ጰራቅሊጦስ መንፈስ ቅዱስ ከእናቷ ማህፀን ጀምሮ ከመምጽውር ጽሮየ ገብራ፣ ወርቅ ከጭቃ ሲገኝ ጭቃነቱ ከወርቁ ላይ እንደማያርፍበት ሁሉ ልክ የእናቷ መርገም ሳያርፍባት እንደ ወርቅ ከእናቷ ማህፀን አስገኛት ተብሎ ይነገርናል። እንዲህ ተብሎ የሚነገር ነው። መድኃኒቴ የሚለውን ይዙና መድኃኒቴ ብላለች፣ መድኃኒቴ ብላለች። ይሄው ሉቃስ ወንጌል እንደዚህ ብለው ይሄ ሚስ አንደርስታንዲንግ ነው። ሌላ ደግሞ ለምሳሌ ምን ይላል? ድንግል ማርያም ታማልዳለች ስትሉ ይሄው መጽሐፍ ቅዱስ የሚለው ይላል በሩ እኔ ነኝ ነው የሚለው ይላል። አዎ ጉማር መካከለኛው አንድ ነው የሚለው ይላል። አዎ ይላል። ከሰማይ በታች እንድንበት ዘንድ የተሰጠን ሌላ ስም የለም ነው የሚለው። አዎ ይላል። መንገድም እውነትም እኔ ነኝ ነው የሚለው። አዎ ይላል። በእኔ በኩል ካልሆነ በቀር ወደ አብ መምጣት የሚችል የለም ይላል። አዎ ይላል። እና እንደዚህ ማለት ይኸውላችሁ ይሄ ሚስ አንደርስታንዲንግ ነው። ምን ማለት መስላችሁ? ክርስቶስ በር ነው። በር ነው ማለት ምን ማለት ነው? በር ነው ማለት አባቱን እንድናውቀው መንፈስ ቅዱስን እንድናውቀው ያደረገን እሱ ስጋ ለብሶ ስለመጣ ነው። ፍኖት ለአበ አቡሁ አንቀጽ ዘመንገለ ወላዲሁ፣ ወደ አባቱ የሚያደርስ መንገድ ነው። እሱ ስጋ ለብሶ አቡ የፈነወን ይዋነ ተፈነኩ፣ አባቴ ላከኝ እኔም መጣሁ ብሎ ባይነግረን ኖሮ አብን አናውቀው ነበር፣ መንፈስ ቅዱስን አናውቀው ነበር። አሁን አብን አይታችሁታል፣ አውቃችሁታል። ለምን? እሱ ስለመጣ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ የሚል ቃል አለ። ነይነሰን አምር ከመመጻው ለእግዚአብሔር ወሀበነ ልበ ከመናይ ብሮ ለእግዚአብሔር በጽድቅ ወሃለውነ በአሚን ዘወልደ እግዚአብሔር ዘውቱ እግዚአብሔር ዘበአማን። የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን፣ እርሱም እውነተኛ የባህርይ አምላክ ነው ይላል። የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። ስለዚህ ክርስቶስ በር ነው ማለት የአባቱን አባትነት እንድናውቅ የመንፈስ ቅዱስን እስትንፋስነት እንድናውቅ ያደረገን እርሱ ነው። ይሄንን የሚነግረው እንደገና ደግሞ እሱ ስጋ ለብሶ ከአብ በሚለይበት ሰው ነው፣ ከእናቱ በሚለይበት አምላክ ነው ማለት እንደሆነ ተረዱኛላችሁ። እሺ ከአብ በሚለይበት ሰው ነው ማለት አብ ሰው አልሆነም። ከእናቱ በሚለይበት አምላክ ነው። ክርስቶስ መለኮት ዘአብሁ ወትስብእት ዘዚአነ ይላል ቅዱስ ዮሐንስ አፈወርቅ ሲናገር። መለኮት የአባቱ ገንዘብ ነው፣ ስጋ ደግሞ የኛ ገንዘብ ነው። ስለዚህ ክርስቶስ ከአባቱ ጋር አምላክ ነው፣ ከኛ ጋር ሰው ነው። እንደኛ ሰው ነው፣ እንደ አባቱ አምላክ ነው። መካከለኛነት ማለት ይሄ ነው። ሰው ሆኖ ሰውነትም አለው አምላክነትም አለው። ሁለት ግን ደግሞ አይደለም፣ አንድ ነው፣ የተዋሃደ ነው። ነጠላ ደግሞ አይደለም፣ ሲንግል አይደለም፣ ዩናይትድ ነው። ነጠላ ሞኖ አይደለም፣ ሚያ ነው፣ የተዋሃደ ነው። ነጠላ አይደለም፣ የተዋሃደ ነው። ሁለትነት ያለው አንድ ማለትም አይደለም። የተዋሃደ አንዱ አንዱን ያላጠፋ በተአቅቦ ያለ አንድ
አምላክነትም ያለው ሰው ስትል አምላክ ነን። ሲራብ ታገኙታላችሁ፣ እንጀራ በልቅጦ ሲያጠቅም ታገኙታላችሁ። ሲደክመው ታገኛላችሁ፣ ጎባጣ ሲያቀና ታገኙታላችሁ። ሲጠይቅ ታገኛላችሁ፣ የተሰወረ ሲያውቅ ታገኛላችሁ። ሲሞት ታዩታላችሁ፣ ሞትን ሲሰብረውም ታዩታላችሁ። በእጅ ሲያዝ ታዩታላችሁ፣ በመካከል ተሰውሮ ሲሄድም ታገኛላችሁ። ሲያንቀላፋም ታገኙታላችሁ፣ ባህሪ ሲገስጽም ታገኙታላችሁ። ክርስቶስ እንዲህ አላት፣ መካከለኛ ነው ማለት እሱ ነው። አምላክም ሰውም ነው። እንደ ሰውነቱ የእርቅን የመስዋዕትን ስራ ሰራ። እንደ አምላክነቱ ከአባቱ ጋር ሆኖ ከመንፈስ ቅዱስ ጋር ሆኖ ይቅር አለ። ራሱ ይቅር ባይ ደሙ ይቅርታን የሰጠ ነው። አሁን ድንግል ማርያም አማላጅ ናት ስንል ይህንን ክርስቶስ የሰጠውን ይቅርታ የክርስቶስን የመስዋዕትነት ስራ የሊቀ ካህናትነት ስራ ትተካለች ማለት አይደለም። እየተረዳችሁ ሚስ አንደርስታንዲንግ ምን ማለት ነው? ገባችሁ? የሚመስላቸው ምንድነው የሚመስላቸው? እኛ ድንግል ማርያም አማላጅ ናት ስንል ክርስቶስ በዕለተ ዓርብ የሰራው የእርቅ ስራ እየተካ ነው፣ ለእሷ እየሰጠ ነው። ወይም ማለት ማርያም ሲደመር ክርስቶስ እኩል ይሆናል መዳን የምንል ይመስላቸዋል። እንደዚህ የሚባል ነገር የለም። ድህነትን የሚሰጥ እርሱ ብቻ ነው። ድንግል ማርያም ምክንያተ ድኅነት ወደ ድነት የምታደርስ ናት። ወደ ድነት የምንቀላቅለው ይመስላቸዋል። የማንለውን ነገር ነው የሚናገሩት። እኛ እንደዚያ ብለን አናውቅ፣ አይረዱንም። መካከለኛ ማለት ምን ማለት እንደሆነ አያውቁም። በጣም የሚያስደንቅ ነገር ነው። እንደው ለምሳሌ መካከለኛው አንድ ነው። አማላጅ ይድል እንዴ ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ ካመጣ እኔ ዛሬ ማርያምን አማላጅ ይላታል እንዴ ፓስተር ያማልዳል የሚል ሴት አለ እንዴ? ነውር አይደለም እንዴ? ነውር እኮ ነው። ፓስተሩ እያማለደ እኮ ነው። ጌታ ኢየሱስ ወይ ይሄን ህዝብ እንዲህ አድርግ እኮ ምልጃ ነው። ምልጃ ማለት እኮ አንዱ ለሌላው መጸለይ ነው። እንደው የሚናደደው ሰው ለማርያም ሲሆን ነው። የሚነደው ጥርሱን እንዳይሰጣል የሚያፋጨው ለማርያም ሲሆን ነው። ለዚህ ሲሆን የጸለይልሻለሁ የጸለይልሃለሁ የሚል ሰው ይሄ ይህ በጣም ከፍተኛ አለመረዳት ደግሞ እንዲያው ይቅርበል። እንዲሁ ዲግሪ ይዛችሁ አሜን ስትሉ በጣም ነው ማፈሳ የምር እኮ ነው። ሎጂክ እናውቃለን ስትሉ ደግሞ እናንተም ብሎ እንዲያው እውነት ከልቡ አታስቡም እንዴ? ማሰብ አለባችሁ። ማሰብ ይሄ ከፍተኛ አለመረዳት ነው። እንደዚህ የምንል ስለሚመስላቸው ነው። በሩ እኔ እኛ ማርያም አንድ በር፣ ክርስቶስ አንድ በር፣ ሚካኤል አንድ በር የምንላቸው አይደለም። አንድ በር ነው ያለው፣ እሱ ክርስቶስ ነው። እነዚህ ቅዱሳን ወደ ክርስቶስ በርነት መርተው የሚያደርሱን ምክንያቶቻችን ናቸው። በሩ ክርስቶስ ብቻ ነው። ሌላ የሚያስፈልገኝ እንደሚያማ ክርስቶስ ይስበካ አራት እኮ ወደ ክርስቶስ አድርሰዋል። ምክንያት ናቸው። እና እንደዚህ ያለ አለመረዳት አንዲት ሰው አግኝቻት ለምንድን ነው ከኦርቶዶክስ የመጣሽው አልኩ። ኦርቶዶክስ ብዙ አምላክ ስላላት ማን ያለ እንደዚህ የለም፣ እንደዚህ የሚል የለም። ስለዚህ ስለማይ ጌታ ምን አለ? ማቴዎስ ወንጌል ምዕራፍ 22 ቁጥር 33 ላይ ስድክሙ በኢያእምሮ መጻሕፍት ወኢኃይለ እግዚአብሔር፣ መጻሕፍትንና የእግዚአብሔርን ኃይል ስለማታውቁ ትሳሳታላችሁ አለች። እና መረዳት ነው። ማርያምን እኮ የምታመልኩት እንደዚህ ነው የሚሉ እንደዚህ ነው የሚል ሲል ሰው ምን ማለት ነው ያለብን? እሱ ያንተ ሀሳብ ነው፣ እኛ እንደዚህ አይደለን ብለን መናገር አለብን። እየሰማችሁኝ ነው? እንግዲህ ይሄ ሀሳብ እንድጽፍበት ያደረገኝ ምክንያት የማንለውን ነገር እያለ ለሚመስላቸው ሰዎች እሱን ማሳየት ነው የፈለግኩት። እናንተም በዚህ እንድትረዱ እፈልጋለሁ። ሁለተኛ ሚስሊዲንግ ያልኩት ነው። ሚስሊዲንግ ማለት ምን ማለት ነው? በእኔ መረዳትና ማንበብ የተረዳሁት ሚስሊዲንግ ተንኮል፣ አውቆ እውነትን መደበቅ፣ ማታለል፣ መሰሪነት ማለት ነው። ሚስሊዲንግ ማለት ስሁት አመራር ሊሆን ይችላል። በዘይት ብሎ ቃል እንዲሁም ዝም ብሎ ዘይቤው ሲፈተው ስሁት አመራር ሊሆን ይችላል። የተሳሳተ መሪነት፣ እያሳሳቱ መምራት ማለት ነው ይችላል። እያሳሳቱ መምራት፣ እያታለሉ መምራት ማለት እየዋሹ መምራት፣ እያታለሉ መምራት ኤሉሲ ተንኮል ይዞ ማስመሰል። ይሄ ምን ማለት ነው? ጌታ ያለው የበግ ለምድ የለበሱ ተኩላነት ነው። ምን ያለው? እኛም እኮ ማርያምን እናከብራታለን፣ እኛ ማርያምን እንወዳታለን። የግብዝነት ነው። እኛ ኢየሱስ ክርስቶስ የዳነልኝ አምላክ ይበቃኛል፣ ያዳነኝ አምላክ ይበቃኛል፣ ቀኝና ግራ የለም፣ እኔ ዙሪያውን አልሄድም፣ ራሱ ክርስቶስ ይበቃኛል። ለሰው ያዘኑ እየመሰሉ ይሄ ሰው ምንድነው? ይሄ ቀጣ ላይ ነው ያለው ምንድነው? የዚህ አንደኛው ክፍለ ዘመን ሰው እየሆነ የሚመጣው ምንድነው? ራስ ወዳድ እየሆነ ነው የሚመጣው። ሁሉ ነገር ቀላል፣ እኔ እንደዚህ ነገር አልወድም፣ ሸክም አታብዙብኝ፣ ፕሮሰስ አታብዙብኝ የሚል ነው ይመጣል። ቀለል ያለ ኑሮ መኖር የሚፈልገው
በሱ ገቡና የተሳሳተ አመራር ወስዷል። በተንኮል እኛም እኮ ማርያምን እንወዳታለን፣ እኛም እኮ እናከብራታለን፣ ከኛ በላይ ማርያምን የሚያከብራት አለ የሚል እንደዚህ ያለ የተሳሳተ መንገድ የሚወስዷቸው ሰዎች አሉ። ይህንን የተሳሳተ መንገድ አንድ በእግዚአብሔር ቸርነት እግዚአብሔር ቸር ስለሆነ ማርያም አታማልድም፣ እግል አያስፈልግም፣ የኢየሱስ ክርስቶስ ቸርነት በቂ ነው የሚላል። ክርስቶስ ብርሃን ነው ብለህ ፀሐይ አልፈልግም አትልም። ክርስቶስ እንጀራ ነው ብለህ እንጀራ አልበላም አትልም። ክርስቶስ የህይወት ውሃ ነው ብለህ ውሃ አልጠጣም አትልም። ክርስቶስ መድኃኒት ነው ብለህ ሐኪም ቤት አልሄድም አትልም። ክርስቶስ መኖሪያ ነው ብለህ ቤት አትሰራም አትልም። እግዚአብሔር ጋሻዬ ነው ብለህ እስቲ ፖሊስ አያስፈልገኝ በሉና ታይወጣኝ ነው። እንደ እውነቴን ነው ነገራቸው። እንደዚህ ያለ ሚስሊዲንግ በቃ ባልሆነ በእግዚአብሔር ቸርነት ባልሆነ ከንቱ ውዳሴ ባልሆነ የራስ መተማመን እንድንጠለፍ እያደረጉ እየወሰዱን ነው። እሱን ባልሆነና በመሰለ ነገር ለእኛ ያዘኑ በመስመር ለክርስቶስ ተቆርቋሪ በመምሰል ሸክም ያቀለሉልን በመምሰል በማስመሰል የሚመሩን ሰዎች ለማስተካከል ነው እና እነሱን ጭምር እንደሚወጡ ለማድረግ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ጥቅስ ሲጠቀስ እንግዲህ ለወደፊቱ መጽሐፍ ቅዱስ እንዲህ ይላል ወይ መጽሐፍ ቅዱስን ባልተገባ መንገድ ተረድተዋል። ሲጀመር በአንድ ጥቅስ ብቻ አስተምህሮ አይነገርም። አስተምህሮ በአንድ ጥቅስ ብቻ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እስኪ አንድ ጥያቄ አንድ ጥቅስ ላምጣላችሁ። እኔ እግዚአብሔር አምላካችሁ የሚባላ እሳት ነኝ። ሰምታችኋል? እኔ እግዚአብሔር አምላካችሁ ምን የሚል እሳት ነኝ? አሁን እንደዚህ ብቻ ብንል እግዚአብሔር መሐሪ ነው ማለት እንችላለን? የሚባላ እሳት ከሆነ በቃ ቅስፈት ብቻ ምናስ ታዲያ ለማቶ ብዙ ሐምረት ይቀስፍ ወትረ ወይትማ ዘልፈ በከመ ይምህር አውሎ ከማው ይምህሮሙ እግዚአብሔር ለይፈርህዎ። አሁን ለልጁ አባት ለልጁ እንዲራራ እግዚአብሔር ለልጆቹ ይራራል። ሁልጊዜ አይቆጣም፣ ሁልጊዜም አይገርፍም የሚለውን ስናመጣው እንግዲያስ እንደ ፈታሂነቱ ይቆጣል እሳት ነኝ አለ፣ እንደ ቸርነቱ ደግሞ ውሃ ነኝ አለ ተብሎ ሁለቱ ሲታረቁ ነው እንጂ አንድ ጥቅስ ብቻ ተይዞ አስተምህሮ ዶክትሪን አይቆምም። ይሄን ለመቋቋም ነው አንድ ጥቅስ አምጥቶ ይሄው እንደው የሚለው ለምሳሌ ብድግ ብሎ ይክርባሉ ሮሜ ምዕራፍ 3 ላይ አንድም ጻድቅ የለም ነው የሚለው። ይሄ ከቃሉ ጋር ሮሜ ምዕራፍ 3 ላይ አንድም ጻድቅ የለም እና ማርያም ጻድቅ ናት የምትል የት አምጥተህ ነው ይላል። ሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ዘካርያስና ኤልሳቤጥ በእግዚአብሔር ፊት ጻድቃን ነበሩ ይላል። አንድ ጥቅስ ብቻ አሁን የትኛውን ላይ ያዘው ይታረቃል። አንድም ጻድቅ የለም የተባለ ከመርገም የተነሳ ከርግማን የተነሳ የሰው ልጅ ለመዋጀት ካሳ ለማቅረብ መስዋዕት ለመሰዋት ለማስታረቅ የጥሩን ግድግዳ ለማፍረስ የበቃ አልተገኘም ነበር። የአዳም ርግማን ተጭኖን ነበር። አይሁድ በዘራቸው ይመኩት ስለነበረ ከእናንተ ዘር የተነሳ መርገም ያላረፈበት የለም እግዚአብሔር በቸርነቱ አድኗችሁ ነው እንጂ ብሎ በዘር የሚመኩትን በአብርሃም ዘር የሚመኩትን አይሁዳውያንን ለማረም የጻፈው ነው ቅዱስ ጳውሎስ። ስለዚህ ማየት ያለብን ምንድነው? አሁን የትኛውን ነው የምንቀበል? እነሱን ለማረም ከመርገም የተነሳ አንድም ጻድቅ የለም ማለት ድንግል ማርያም ግን አይመለከትም። ደግሞ መልሶ ደግሞ ዘካርያስ ላይ ኤልሳቤጥ ጻድቃን ናቸው አለ። በአንድ ጥቅስ ዶክትሪን አይቆምም። ሲወሩ ናቸው በሉ አስተምህሮ ምን አይልም አይመሰረትም። ይህን ማወቅ አለባችሁ። እየሰማችሁ ነው? እንደዚህ እያደረጉ ሊመሩን ይችላል ወደ አልሆነ ነገር። በአንድ ጥቅስ እየመሰረቱ በአንድ ጥቅስ እያጣደፉ የመሰላቸውን እየጠቀሱ የመሰላቸውን እየተረዱ ስለዚህ እንደዚህ እያላችሁ ነው። ተው ይሄ ሚስሊዲንግ ነው። ይሄ ያንተ መረዳት ነው። የቤተክርስቲያን አስተምህሮ አይደለም። ሐዋርያዊ ቅብብሎች የለው። ሐዋርያዊ ሰንሰለት አልመጣም። ሐዋርያት ለሐዋርያውያን አበው አላስተመሩትም ብለን መናገር አለ። እሱን እንድንናገር አሁን በሌላውን ጉዳይ ነው። አንድ ጥቅስ ባመጣችሁ እኔ ደግሞ የሚገርመኝ እኛ 10 ጥቅስ ነግረናችሁ ሌሎቹ አንድ ሲነግሯችሁ የምትክዱት ነገር እንዲሁ ግርም እኮ ነው የሚያደርገው። እኔ ስንት ዓመት አስተምሬ እንኳን ጥቂት ነው እንደ ውሸት ቃጣኝ መሰለኝ እንኳን ጥቂት ነው ያስተማርኩ። ግን እኔ አሁን ነግራችሁ እኛ ስንት ነገር ነግረናችሁ አንድ ጥቅስ የሆነ ሰው የነገራችሁ ግን ነው ብላችሁ ትሄዳለን። ይህ ነገር ተባው ወደ ሶስተኛው ሐሳቤ ሶስተኛው ሚስ ሪፕሬዘንቲንግ ነው። እስቲ
እስቲ በሉ ይሄ ምን ማለት ነው? ላልተጠየቀ ጥያቄ መልስ መስጠት እንደ ማለት ያለው ከቃሉ ጋር ናችሁ። አሁን ማርያም አምላክ ናት። እንደዚህ ያችን ማርያም እኛ ቤት የለች። ለሌለ ነገር ነው መልስ የሚሰጥ። ሚካኤል አምላክ ነው። ኧረ የለም እንደዚያ የሚባል ሚካኤል አንነው። ኢየሱስ የኢየሱስን አስታራቂነት ይክዳል። እንደዚያ የሚባል ኢየሱስ እኛ ቤት የለም። አስታራቂነቱ የተካደ፣ ደሙ የተካደ፣ እርቁ የተካደ፣ ሊቀ ካህናትነቱ የተካደ፣ ካሳው የተካደ እንደዚህ ያለ ክርስቶስ እኛ አናውቅም። የራዩ የሚገርም እኮ ነው። ራሳቸው በህሊናቸው የፈጠሩትን ክርስቶስ ለሱ ነው መልስ የሚሰጥ። ጥብቅና የሚቆሙለት ራሳቸው በምናባቸው ለሳሉት ነው። በነቢያትና በሐዋርያት መሰረት ላይ የቆመችው ቤተክርስቲያን የምታስተምረው ነው። የማዕዘኑን ራስ ያንን ክርስቶስን አይደለም ጥብቅና የሚቆሙት፣ ለእሱ አይደለም የሚናገሩት፣ ራሳቸው ለሳሉት ነገር የሰማችሁ ነው። ሲያጠያይቀልጠቃል ድንግል ማርያም ከድንግል ማርያም እግዚአብሔር ተገኘ አልሆኝ ሲሆኑ አሁን ተመልከቱ። እንግዲህ ሚስሪ ፕሬዘንት ሲያደርገኝ ተመልከቱ። ምን ይላል መሰለኝ? ተመልከቱ እንግዲህ እግዚአብሔርን ድንግል ማርያም ፈጠረችው ሲሉ እኛ ላለም እንደዚህ ወይም አስገኘችው። አረ እግዚአብሔር ግን ማለት የነበረ ነው ይላል። ተገኘ ማለት ከሷ ተወለደ፣ ከሷ መጣ ማለት። ስለዚህ አሁን የምትይዙት ነገር ለሌለ ነገር እንዲያው እግዚአብሔር ያሳያል። ለሌለ ነገር እየጠቀሱ መልስ የሚሰጡት ሁሉ ቤተክርስቲያን ለማትለው ነገር በስድስት አርሴማ አንድ ጣዖት፣ በአምስት ገብረ መንፈስ ቅዱስ አንድ ጣዖት፣ በ24 ተክለ ሃይማኖት አንድ ጣዖት፣ የማርያም 33 በዓል ምን ወጣ ነው ሸክም የምትሸከም። እኛ እንደዚህ ያለ አምላክ አልነው። እኛ የምናመልከው አንድ ኢየሱስ ክርስቶስን 365 ቀን የመርቆሪዎስ የጊዮርጊስ የተክለ ሃይማኖት በዓል የምናከብረው የምንበላው ስጋ ግን የክርስቶስ ነው። የምንጠጣው ደም የክርስቶስ ነው። የአርሴማን መታሰቢያ አክብረን 9 ሰዓት ላይ የምንቀበለው የክርስቶስን ስጋ የክርስቶስን ደም ነው። የአርሴማን ደም አልቆረብንም። የአርሴማን ስጋ አልቆረብንም። የክርስቶስ ስጋ አልቆረብንም። በእሷ ስም አልተጠመቅንም። እኛ ደነን እሱ ነው። ቅዳሴው ላይ ይቅርታ የሚሰጠን እሱ ነው። ኑዛዜ የሚሰጠን እሱ ነው። የክርስቶስ ሰምራነት አስቀድሱ ትፍታ ትህግ ክርስቶስ ሰምራ የሚል ክርስቶስ ሰምራ ትፍታ የሚል የለም። እግዚአብሔር ይፍታ። ማን ይፍታ ነው ይባላል? መጨረሻ ቅዳሴው ተቀድሶ ካህኑ ምን ብሎ ነው? እግዚአብሔር መስለ ኩልክሙ መልሱ። ቅዳሴው ሲያበቃ ማን ከእናንተ ጋር ይሁን ተመልሶ ምን ይላል? ከእናንተ ጋር ነው። ክርስቶስ ይፍታ። ሊቀ ካህናት ኢየሱስ ክርስቶስ ይፍታ ይቅር። እናንተ አሰሙ ለማሰሙት ነው። እሺ ወይም እዚህ የሌለው የምትሰሙትን አይመለከትም። አትሰሙም እንዴ? ጌታችን አምላካችን እንዲሁ ስብከቱን ይቅር አለቃው ሲሉ ባይሆን እንደዚህ አስሟል። እንዲሁ ማልታ ስብከቱን አልሰማችሁ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ይቅር ባይ እንዲሁ ይቅር ለአባቶቻችን ለሐዋርያት ስልጣነ ክህነት የሰጠ በከበረ ደግሞ ያለጉን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ አላልኩም። ቆይ እነሱ እኔ ያልኩት ነው የሚሉን ነው ያልኩኝ። እሺ ነው የሚሉን ሰምታችኋል። ማን ይቅር ይበላችሁ ነው የተባለው? ኢየሱስ ክርስቶስ ሊቀ ካህናታችን አንድ ነው። እኛ ማን ነው ብለን ሊቀ ካህናታችን አንድ ነው። መጨረሻ ላይ ካህኑ ቅዳሴ ሲገባ ስም ነው። ቅዳሴ ስንገባ ምንድን ነው? ክርስቶስ አምላክ ነዘብ አማልተ በማለከ ወባረክ ለዲከው ቅዱስ ባይልከው አጽድ በመንፈስ ከዘንቱ ሲኩን ለስሬታ ኃጢአት ማ በእግዚአብሔር አባሚ እውነተኛ አምላክ የምትሆን ክርስቶስ ሆይ ይህን ልብስ በቀኝ አክብረው ለውጠው ከእግዚአብሔር አብ ዘንድ ይቅርታ የሚያሰጥ ይሆን ዘንድ ነው። ንፍቆ ተራዳዩ ካይምልን ኢየሱስ ክርስቶስ ሊቀ ካህናት ይነበ ከመሰመርከ ሎሙ ለዮሴፍ ኒቆዲሞስ ከማው ሰመር ለነ ለዮሴፍና ለኒቆዲሞስ እንደፈቀድክላቸው የእኛንም ቅዳሴ ተቀበልልን። ይቅርታ የሚሰጥ ክርስቶስ ነው። እንደዚያ የምንል በማስመሰል የድንግል ማርያምን ከክርስቶስ የቀላቀሉ እንዲህ ነው የሚሉት። ክርስቶስ ያልክለት ትጠላለህ። ከዚያ ቤት ከኦርቶዶክስ ቤት ኢየሱስ ያልክለት
ትጠላለህ። እስቲ አሁን እኔን ማን ጠላ እንጂ አሁን ቃል ተጠጣችኛ። ማን የተጠላው? ማን ነው የሚቆርበው? ማን ነው የተጠመቀለት? ማን ነው የሚኖረው? ለኢየሱስ ክርስቶስ ምን ምስክር አለው? እኔ እኮ ይሄ ቆቤ የሾሁን አክሊል ነው የምመሰክረው። ቀሚስ እኮ የምንለብሰው ምክንያት እንደው በእናንተ መካከል እንዲህ ለማለት ነው። ይሄ የለበስኩት ቀሚስ እኮ የክርስቶስ ከለሜዳ ምንድነው ያልኳችሁ? ከለሜዳ መነኮሳት ከልብ ከውስጥ የሚያደርጉት ቅናት አላቸው። አሁን ለውዳሴ ከንቱ አይደለም። አንዲት ቅናት ናት ላሳያችሁ። ቻት በቃ አለች። ይኸው ሰንሰለት አለ። ይሄ ለምን አደረገ? ለአስተምሮ ነው የገለጠው። አንድ ነው ይሄ። ሌሎቹን አባቶች ባያቸው አርዶ የሚተርቡ ይሄ ዝም ብሎ ለስላሳ ደስ የሚል ይሄ ለምንድን ነው? ቅናት ነው ስሙ። ለፍቅርህ እንድቀና አድርገኝ። መነኮሳት ሲመነኩሱ አበምኔቱ ሲያመነኩስ ብትሰሙት አቤቱ ጌታ ኢየሱስ ክርስቶስ ይሄን መነኩሴ በዚህ ቅናት እንዳሰርኩ በፍቅርህ ገመድ ሰረው፣ በፍቅርህ ገመድ ሰረው። አንተን እንዲወድ አድርገው ነው። የምንኩስና ምልክትነቱ ክርስቶስን መውደድ ነው፣ ሌላ አይደለም። የክርስቶስን ፍቅር ከሚሻማኝ ዓለም ወጥቼ ክርስቶስን ማስብበት ቦታ መፈለግ ማለት ነው። ማንም ይሰብከው ክርስቶስና ቤተክርስቲያን ወከመ ክርስቶስ አፍቀራ ለቤተክርስቲያን ከማው እደውን ያፍቅሩ አንስቲያሁ። ክርስቶስ ቤተክርስቲያን ተወደዳት። ባሎች ሚስቶቻችሁን ውደዱ። ክርስቶስና ቤተክርስቲያን የተቆሸሩት በምንድን ነው? በደሙ ነው፣ በዕለተ ዓርብ ነው። ክርስቶስ ቤተክርስቲያን ሙሽራ ያደረጋት በደም የምትሞሽር በክርስቶስ ደም አቁርባ የምትሞሽር ኦርቶዶክስ አይደለች? ማን ነው ክርስቶስ የሚሰው? እና እመቤታችን ክርስቶስን የምትሻማ የሚመስላቸው ላላልነው ነገር ነው የሚሰጡ። ለማናስተምረው ትምህርት ለሌለ ዶክትሪን ለሌለ አስተምሮ መልስ ይሰጣል። ራሳቸው አስተምሮ ፈጥረው ራሳቸው መልስ ሰጥተው ራሳቸው ሊቅ ሰጥተው ሆነው ራሳቸው ኢንላይትመንት ውስጥ ገብተው አብረውት በቃ የበራልን ለጨለመበት ውስጥ ሕዝብ ጌታ ኢየሱስ ብርሃን ግለጥ። በረኛ ለጨለመብን እንዲሁ አይድረስ እኮ ነው። ከቃሉ ጋር ናቸው። እዚህ መካነ ኢየሱስ የእንተ ኃይለ ሚካኤል በረከታቸው ይድረሰን። እሳቸው ጋር የሚኖሩ አንድ አባት አሉና ተማሪ ጤፍ ያጭዳል። ጤፍ እያጨደ እሳቸው ፊት ይሄዳሉ እያጨዱ በቀድሞ ማለት ነው። እና ተማሪው ከኋላ ሆኖ የንታጥበው ነው ይባላል። የንታጥበው አይዞ ወጣ ናቸው እንዴ በኋላ የቀረ እንጂ አይዞ የሚባል በፊት ያደረጉ እንዲህ እና ያልበራልን አይደለንም ወንድም፣ እኛ በርቶልናል። በክርስቶስ ብርሃን ነው የምንኖረው። እናቱን እመብርሃን ያን እኮ ልጇን ፀሐይ አድርገን ደብሰ ነው እመብርሃን ስንል አይገባም ሰው እንዴ። እመብርሃን የብርሃን እናት ያለው እኮ ክርስቶስን ብርሃን አድርገን ደብሰ ነው። እሱም ብርሃን ነው የለበሰ ነው። እያንዳንዱ ምስክርነታችን ለክርስቶስ ነው የምንኖረው። ምንም ትዳር ለክርስቶስ ነው። ምንኩስና ለትዳር ለክርስቶስ ነው። ጵጵስና ለክርስቶስ ነው። ክርስትና ለክርስቶስ ነው። ዲቁና ለክርስቶስ። ይህንን ነገር እንድናስተካክል በዚህ ነገር ከመጥፋት እንድንሰወጥ አንድ ጥቅስ በሰማችሁ ቁጥር እንዳትጎደጎዱ ብዬ አስቤ እችን ትንሽ ነገር ያዘጋጀዋል። ለዚያ ነው እግዚአብሔር የጠፉትን ወንድሞቻችንን ይመልስልን። አሁንም ቢሆን እኔ የመከራከር ሀሳብ የለኝም። ከበጎ አይተውት ከቃሉ ጋር ናቸው። አንድ ሰው ይግራል። አሁንም እንደው ይህንን ድምፅ ስለሚሰሙ ይህን መጽሐፍም የሚያነቡ ከዚች ቤተክርስቲያን ሊወጡ ወንድሞቻችን እናቶቻችን ማስተላልፈው መልእክት ቀድማችሁ ወስናችሁ ባትሰሙንና ባታነቡ ደስ ይለኛል። ንገራችሁ ምሳሌ ምስር ሊገዛ ገበያ ሄደ ሰው ምን ብቻ ነው የሚሄ? ምስር ነው፣ ሌላ ነገር አይታየውም። ቀድሞ ምን ብሎ ነው የወጣ? ምስር። ቀድሞ ማርያም አታማልድም ብሎ መጽሐፍ ቅዱስን ከገለጠ መጽሐፍ ቅዱስ ሁሉ ምንድን ነው የሚለው? ቅድመ ወስኖታል እሱ ራሱ አትልም ብሎ ማለት። ሰው ደግሞ ምን አደረግ መስላል? ቀድሞ ለተረዳው ነገር ራሱ ማስረጃ የመጥቀስ አማት ያለበት ራሱ ላለው ነገር። ለምሳሌ ንገራችሁ፣ እየሰማችሁ ነው? ለምሳሌ የገሌን ሚስት ገሌ የሚባለው ሰውዬ እያስነወራት ነው ብሎ ካሰበ እነዚያ የሚጠረጠሩ ሰዎች ስብሰባ ላይ ፎቶ ተነስቶ ቢያይ ያልኩት ነገር እውነት ነው ይላል ማለት። ይህም ቀድመን ለወሰንነው ነገር ማስረጃ መጥቀስ። ሰይጣን ደግሞ ጀግና አይደለ? ለወሰንነው ነገር ማስረጃ ይጠቅሳል። እና ቀድመው ስለወሰኑ አንድ ሰው መጽሐፍ ቅዱስ ሲያነው ከእውነት ጋር ቁሞ ነው እንጂ ከስሜቱ ጋር ከፍላጎቱ ጋር ቁሞ ካነበበው ይህም መጽሐፍ ያናድዳቸው ያበሳቸዋቸዋል። ሌላው
እና እግዚአብሔር ወንድሞቻችንን ይመልስልን። ሁለተኛ ስለ እመቤታችን ሁለተኛው መልእክቴ እመቤታችን ቅድስት ድንግል ማርያም የእግዚአብሔር ልዩ ትኩረት የተሰጣት ፍጡር ናት። እውነት ለመናገር ማለት እና እግዚአብሔር ልዩ ትኩረት ሰጥቶ ዓለምን ያድን ዘንድ አይኑን ያሳረፈባት እሷ ነች። በቃ እኔ ይኸውልህ ትምህርተ ቧት የሚባለው ትምህርት ላይ አንድ ጥቅስ እንገራችሁ። ፈቂዶ ይፈውስ ትዝምደሰ ተገምረ በማኅፀነ ድንግል ሀቢኦ ለኩሉ ኃይል እለ በሰማያት ማይደር። ነገደ ሰብን ባህርየ ሰብን ወይም የሰውን ባህሪ ላድን ባለ ጊዜ ከሰማይ መላእክት ተሰውሮ በድንግል ማርያም ማኅፀን አደረ። እኔ ድንግል ማርያም ሳስብ የሚመጣልኝ ይሄ ነው። እግዚአብሔር ሰውን ላድን ብሎ ምን አደረገ ብዬ ነው የምጠይቀው። እግዚአብሔር ሰውን ላድን ብሎ መጀመሪያ ምንድን ነው ያደረገው? መጀመሪያ የመጣው ወደ ድንግል ማርያም ነው። በቃ ይሄንን ማሰብ የሚገባው ድንግል ማርያም በሌለችበት ነገረ ድህነትን ማውጋት፣ መናገር፣ ማሰብ አይቻልም። የእግዚአብሔር ወልድን የማዳን ስራ ወግ መካድ ነው ይሄ በእውነቱ ማለት። ስለዚህ እግዚአብሔር መልቋታል፣ አሳትፏታል። አንዳንዱ ሰው ምን ሊል ይችላል? ግዴታዋ ነው ሲመጣት እምቢ ልትል ነው ይላል። ምርጫው እንዴ እሷ ነፃ ፈቃድ የላትም? ነፃ ፈቃድ እኮ አለ እና አልሆንም ማለት ትችላለች። የግድ መመረጥ የለም። እኔም ቢያልወልድ ማለት ትችላለች። የምሬን ነገር ነፃ ፈቃዷን አይጋፋትም። እሷም የራሷ ፈቃድ አላት። ፈቃድ እግዚአብሔር በሰዎች ሕሊና ውስጥ ተቀባይነት እስካላገኘ ድረስ አስገድዶ እግዚአብሔር የሰዎችን አይኖች አልጦ ገሪቶ የሚፈጽመው ፈቃድ የለም። ስለዚህ ፈቃድ አለበት፣ ሱታቴ አለበት። ለዚህ ድነት መከራም ተቀብላበታለች። ይኸውን ዘመነ ጽጌ ስደቷን እናሰጥው ምን በወጣ ነው የተሰደደችው? የአምላክ እናት ስለሆነ ተሰዳለች። በግሏ አንድ ስደት በግሏ አይደለም፣ የእግዚአብሔር እናት በመሆኗ ምክንያት መከራ ደርሶባታል። ያለ ቤት ኖራለች፣ ተሰድባለች፣ ተገፍታለች። ይህ እግዚአብሔር አሳትፏታል። ደግሞ ሰው ሲደነቁር አይጣል። ማርያም ሔዋን እንድንጠፋ አደረገችን ካለም ማርያም እንድንድን አደረገችን ማለት ለምንድነው? ሰው አይደለም ነው እኮ ይሄ ፍርደ ገምድልነት ነው። ሰው ወይ ተማርኩ ወይ አያምን። ከቃሉ ጋር ነች፣ ከቃሉ ጋር ነች። ይሄንን ሁሉ እምነትን የሌላቸው ሰዎች ናቸው። እምነትን ጭምር የሚያፈርሰው እና አሁን የምነግራችሁ ስለሌሎቹ የተናገር እኛው ስለሌሎቹ ብቻ ሳይሆን እኛም በእመቤታችን እንድንጠቀም ነው። በተለይ ይሄኛው ሁለተኛው ክፍል አስቤ የጻፍኩበት ምክንያት አንድ የቅዱሳን አበው መጽሐፍ ሳነብ፣ ሁለተኛ በጣም ብዙ ምዕመናን ይመጡና እንደው እመቤታችን እንደወዳት ብላድርግ የሚሉ ሰዎች አሉ። እመቤታችን እንደወዳት ምንድነው ማድረግ ያለብኝ? ስለዚህ የቅዱሳን አባቶችን ምስጢር አይቸን ነገረ ማርያምን ተለማምደን የእመቤታችን ፍቅሯ ቢበዛልን ከእግዚአብሔር ጋር እንገናኛለን። እመቤታችን የምትሰራው ስራ በዚህ ስራ የክርስቶስን ማዳን ትተካለች ማለት አይደለም። ከክርስቶስ ጋር አብራ ተባብራ ታድነናለች ማለትም አይደለም። እንደሱ አይደለም። መዳን ሌላ ነገር ነው። እመቤታችን መዳንን እንድናገኝ ከእግዚአብሔር ጋር ከቅዱሱ ህብረት እንዳንወጣ ነው የምታደርገን። ከዚያ ከቤተ ክርስቲያን ብልትነት እንዳንቆረጥ ያን ስራ ትሰራለች እመቤታችን። የዚህ ማዕከል አድርጓለን እና እመቤታችንን ከፍ አድርጎ አንዳንድ ጊዜ እንደው ህፃናት ወርቅ ሲሰጧቸው ወርውረው ያውቃሉ? ወርውረው ወርቅ ወርውረው አንዳንድ ጊዜ አበባ ይዛሉ ህፃናት። አንዳንድ ጊዜ ክብሩን ያላወቅነውን ነገር ልንወረውረው እንችላለን እና የእመቤታችን ፍቅሯ በደንብ ቤተክርስቲያን ያስተማረችውን እኔ አዲስ ነገር አላመጣው እሱ እንዲኖረን ነው። አንድ የቅዱስ ያሬድን ቃል ልናገርና ይህንን ጉዳይ ልጠቅልል ነው። የአቢ ክብራ ለማርያም የእመቤታችን ክብር ከሁሉ ይበልጣል ይላል። ልዑል ሰምራ እግዚአብሔር ወደዳት ይላል ቅዱስ ያሬድ ሲናገር። የእመቤታችን ክብሯ ከሁሉ ይበልጣል አለና እንዴት ስንለው ልዑል ሰምራ ይላል። አሁን ነገር ኦሪት ዘፍጥረት ምዕራፍ 1 ጀምረን ስናነብ እግዚአብሔርም ይህ መልካም እንደሆነ አየ፣ እግዚአብሔርም ያ መልካም እንደሆነ አየ። እንጨቱን ፈጥሮ እጽዋቱን ፈጥሮ አራዊቱን ፈጥሮ እግዚአብሔርም ያ መልካም እንደሆነ አየ፣ ያ መልካም እንደሆነ አየ ይላል። መጨረሻ ላይ ሰውን ሲፈጥር እጅግ መልካም እንደሆነ አየ ይላል። ሰውን ወደደው እግዚአብሔር። አዳምን ለልጅነት ወደደው፣ ድንግል ማርያምን ግን ለእናትነት ወደዳት። እመቤታችን የተወደደችበት መጠን ከፍ ያለ አድሎ አይደለም፣ ለዚህ የተገባች መጠን ይዛ በመገኘቷ ነው። እግዚአብሔር የሚያስደስት ሕሊና ይዛ ስለተገኘች ነው እና እግዚአብሔር ወዷታል። ልዑል
ሰምራ ዘትዕይንት ደብተራ የማህበሩ መቅደስ ናት ይላል እመቤታችን። እስኪ በሉ የማህበሩ መቅደስ ነው። የማህበሩ በሉ እንጂ ማህበሩ የሚባለው መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳት ይሄ ህብረት አንድ የክርስቶስ አካል ይባላል። የዚህ መቅደስ፣ የዚህ ደብተራ፣ የዚህ ድንኳን ሰብሳቢ እመቤታችን ናት። በሷ አማካኝነት እግዚአብሔር ተገኝና እሱ ራስ ነው። ክርስቶስ የቤተ ክርስቲያን ራስ ነው ማለት ምን ማለት ይመስላችኋል? አስተጋባይ ነው ማለት ነው። አስተጋባይ ሰብሳቢ ነው። አንድ ሰው ራሱን ስትቆርጡት ሰውየው ከ3 ቀን በኋላ እጁም ለብቻ እግሩም ለብቻ መበታተን ይጀምራል። ክርስቶስ የአንድነት መሰረት ነው። መላእክትን፣ ነቢያትን፣ ሐዋርያትን አንድ አድርጎ ሰበሰበን። ሰብሳቢ ማለት ነው። ክርስቶስ አንድ አድራጊ ማለት ነው። ስለዚህ የሰበሰበበት ድንኳን ደግሞ እመቤታችን እና እመቤታችን የአንድነት ቤታችን ናት። ዘትዕይንት ደብተራ ኦሪት ዘጸአት ምዕራፍ 40 ቁጥር 34 ላይ እንዲህ የሚል ቃል ታገኛላችሁ። ወከደና ደመናት ለደብተራ መርጡን ወተመላተ ደብተራ ስብሐተ እግዚአብሔር። ደመናው መጥቶ የእግዚአብሔርን ድንኳን ሸፈነው፣ ደመናይቱም የእግዚአብሔርን ክብር ተመላች ይላል። ይሄ መቅደሲቱ የተመላችው ደብተራ መንፈስ ቅዱስ ነው። ይሄ ቅዱስ ጳውሎስ ደብተራ ፍጽምት ዘጳውሊ ወማኅደሩ በጽድቅ ዘገብራ ከሃሊ ብሎ ነግሮናል። የቅዱስ ጳውሎስ ደብተራ የኦሪት ድንኳን እመቤታችን ናት ብሎ ነግሮናል። እና እመቤታችን አስተጋባይት ሰብሳቢት ናት። ከሷ ስጋ ነሳና በሷ ማኅፀን ሆኖ ሰውና መላእክት መለኮትና ስጋ ሕዝብና አሕዛብን ሰበሰባቸው። ቅዱስ ቄርሎስ ሲናገር ኤራቅሊስ በተረፈ ቄርሎስ አስተጋባአተነ ቅድስት ድንግል እንተባቲ ነዋየ ድንግልና ዘአልቦ ሙስና፣ ጥፋት የሌለበት ንጹህ ድንግልና ያላት እመቤታችን ሰበሰበችን እንዳለው ዘትዕይንት ደብተራ ጸምር ጻዕዳ ቁርባን የተገኘባት ንጽሕት ግምጃ፣ የቁርባን ምንጭ፣ የቁርባን መገኛ፣ ነፍሳት የተጠሙትን የሕይወት ውሃ የወረደባት ንጽሕት ግምጃ፣ ራቁ ደመና፣ የኃጢአት ዝናብ የሌለባት ደረቅ ደመና፣ የመብረቁ እናት መብረቅን የወለደችው ሙሴን ነቢይ በአምሳለ ዕፀ ጳጦስ ዘርያ በደብረ ሲና። ሙሴ በደብረ ሲና በዕፀ ጳጦስ በቁጥቋጦ አምሳል ያያት ድንግል ማርያም እሷ ናት። እዚያ ቁጥቋጦ ላይ እሳት ብቻ እንደሚነድበት የእግዚአብሔር ፍቅር ብቻ በልቡናዋ የሚነድባት ቁጥቋጦ እመቤታችን ናት። ይእቲኬ ድንግል ወለተ ለሐና፣ የሐና ልጅ ድንግል ማርያም ይሏችኋል፣ ይህች ናት ይላል ቅዱስ ያሬድ። እግዚአብሔር የወደዳት የማህበሩ የአንድነቱ እናት መቅደስ፣ የቁርባናችን ምንጭ፣ ነውር የሌለባት ደመና፣ የእግዚአብሔር እሳት ከልቡናዋ የሚነድላት የፍቅር ቁጥቋጦ ይህች ይላችኋል የሐና ልጅ ማርያም ናት ይላል ቅዱስ ያሬድ። እመቤታችን የሰጠን ልዑል እግዚአብሔር ክብር ምስጋና ይግባው። ይህንን ፍቅሯን ተረድተን በደንብ ምስጋናዋን እንዳናቋርጥና ከእግዚአብሔር ጋር እንድንገናኝበት ነው። ከዚህም በተጨማሪ ከዚህ ጋር ተያይዞ የምናገረው ይሄንን መጽሐፍ በላዔ ሰብእ ከሰራው ኃጢአት የተነሳ ቀዝቃዛ ውሃ አቅርቦ እመቤታችን እንዳስማረችው እኔም ይህንን ውሃ እንደ ቀዝቃዛ ውሃ ነው እንጂ የምቆጥረው ትልቅ ነገር ለእመቤታችን እንዳቀረብኩ አልቆጥረውም። ሊቃውንት ካቀረቡላት የተነሳ ሁሉ የተነሳ ከእኔም ድካም የተነሳ የውሃ እንደ ቀዝቃዛ ውሃ ነው። እመቤታችን ግን ሚዛን እንደምትጨምርለት አምናለሁ። በእግዚአብሔር ፊት እመቤታችን ካከበረችው የማይከብር ነገር የለም። እንደምታከብረው አምናለሁ። እግዚአብሔር ለድህነት ያደርግልን።